ሰላም ዩቲዩብ ተመልካቾች እና አድማጮች እንደምን አላችሁ? ዛሬ የማቀርብላችሁ ነገር ቢኖር ስለ እድሜን ይመለከታል። ይህ በምስሉ ላይ የምትመለከቱት ቦታ መናፈሻ ነው። ቦታውን እንዲህ በማየት የምታውቁት ልትኖሩ ትችላላችሁ። እንግዲህ ፎቶ በመነሳት ሻይ ቡና በማለት እና ልጆችን በማጫወት አገልግሎት የሚሰጥ ቦታ ነው። የዛሬ ፕሮግራሚ የሚመለከተው ከእድሜ ባለጠጎች አንደበት ነው። እድሜ ባለጠጎች እንግዲህ በህይወታቸው ካካበቱት ልምድ የኖሩበትን ያህል ይሆናል። 20 ቢሆን 30 40 ቢሆን 50 ቢሆን እግዚአብሔር የፈቀደላቸውን ያህል እድሜ የኖሩም ቢሆኑ እነሱ ህይወታቸው ውስጥ ከገጠማቸው ስኬትም ውድቀትም የሚሉን ነገር አይጠፋምና ታሪክ ምን ይላል? ካለፈ ውድቀትና ስኬት መማር ነው ታሪክ እና ከእድሜ ባለጠጎች አንደበት የሚወጡትን ምክሮች እለግሳችኋለሁ ወይም አሳውቃለሁ በዚህ ፕሮግራም በዚህ ከእድሜ ባለጠጎች አንደበት በሚለው ፕሮግራሜ ላይ ማለት ነው። እድሜ ምንን ያመለክታል? በዋናነት እድሜ የሚለው ቃል ምንን ያመለክታል? ቃሉን በምናይበት ሰዓት በዋናነት የሚገልጸው እንደ አንድ ሰው በህይወት የቆየበትን አንድ ነገር የነበረበትን የጊዜ ርዝመትን ያመለክታል። እንደ ቃሉ አገባብ ሁኔታ እድሜ የሚለው ቃሉ የግለሰብ የሰው ልጅ የህይወት ዘመንን ያመለክታል። በሁለተኛ ደረጃ ደግሞ ባዮሎጂያዊ እድገትን ያመለክታል። የህግ ምዕራፎችን ያሳያል። የተለያዩ ታሪካዊ ወቅቶችን ሊያመለክት ይችላል። አራተኛው ረጅም እድሜ ብዙ ዘመናትን ወይም አመታትን በምድር ላይ መኖርን ይገልጻል። በአምስተኛ ደረጃ ደግሞ እድሜን ከጥበብና ከልምድ ጋር አያይዞ ለትልቅ ሰው የሚሰጥ አክብሮታዊ አነጋገር ነው። ረጅም ዘመን የኖረ ሰው ብዙ ሀብት ሊያከማች ይችላል፣ ገንዘብ ሊኖረው ይችላል፣ ንብረት ያለው ሊሆን ይችላል። ይህ የቃል ትርጉሙ የዲክሽነሪ ነው። ያለውም የሌለውም ሊኖር ይችላል። ዋናው ነገር ከታሪክ መማራችን ነው። ታሪክ ደግሞ ካለፉት ተመሳሳይ ታሪኮች መማር፣ ታሪኮቹን ደግሞ ለትምህርት መጠቀም፣ ውድቀታቸውን አልፎ ለመድገም፣ ከስኬት መንገዳቸው መማር። የእድሜ ባለጠጋ ትርጉሞች። የእድሜ ባለጠጋ የሚለው ቃላቶች በሁለት ቃላት የተመሰረተ ነው። አንዱ እድሜ፣ ሁለተኛው ባለጠጋ የሚል ሲሆን እነኚህ ቃላቶች ሲቆራኙ የሚሰጡት ትርጉሞች አንደኛ የእድሜ ባለጠጋ ማለት ረጅም እድሜን ጸጋ አድርጎ የኖረ ማለት ነው። ሁለተኛ ደግሞ ብዙ እድሜን ጠግቦ ወይም አትርፎ የኖረ ማለት ነው። ሶስተኛ ትርጉሙ ደግሞ በእድሜ የገፋ ሰው ማለት ነው። ይህንን ይገልጻል። የእድሜ ባለጠጋ የሚለው አገላለጽ እንደ ጸጋ ወይም ሀብት ቁጥሩ ሰውየው ብዙ እድሜ ማግኘቱ እና መታደሉ የተከበረ መሆኑን ያሳያል። አንድ ሰው ረጅም እድሜ በመኖሩ ምክንያት ብዙ ሀብት ሊያተርፍ ይችላል። በቁሳዊና በገንዘብ ጉዳዮች ላይ ሀብት ሊያከማች ይችላል። ከበርቴ ሊሆን ይችላል። ሀብታም ሲባል ከፍተኛ የገንዘብ አቅምና ንብረት ያለው ሲሆን፣ ከበርቴ ደግሞ በንግድ ወይም በሀብቱ በህብረተሰብ ዘንድ የታወቀና የተከበረ ሰው ሲሆን ነው። ከገንዘብ ውጭ ባሉ ነገሮች ላይ የእድሜ ባለጠጋ የሆነ ሰው የእውቀት ባለጠጋ ሊሆን ይችላል፣ የምህረት ባለጠጋ ሊሆን ይችላል፣ የእድሜ ባለጠጋ ሊሆን ይችላል። የእውቀት ባለጠጋ ሲል ብዙ እውቀትና ጥበብ ያለው ነው። የምህረት ባለጠጋ ሲል ደግሞ እጅግ ይቅር ባይና ርህሩህ የሆነ ሰው። የእድሜ ባለጠጋ ደግሞ ረጅም ዘመን የኖረ ማለት ነው። ከእድሜ ባለጠጎች የሰማኋቸውን ነገሮችን ላጫውታችሁ። በተለያየ ሚዲያና በአካል ካገኟቸው ምክሮች ውስጥ አንዱ
በህይወት ስንኖር በህይወታችን የሚገጥሙን አንዳንድ ሰዎች የሌለንን የሚያሳዩን፣ ስለሌለን ደግሞ በሌለን ነገር ውስጥ በሀዘን እንድንኖር የሚፈልጉ ሆነው እናገኛለን። እነኚህ ሰዎች መስማትና የሚሉትን የሚናገሩትን መፍራት በሀዘን ውስጥ መኖርን ራሳችንንም መጉዳት ይሰጣል። ነገር ግን መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ምናልባት በሀዘን ውስጥ እንድንኖር የሚጋብዙን ሰዎች መጽሐፍ ቅዱስን ያዩ ወይም ሃይማኖተኞች ሊሆኑ ይችላሉ። ከዚህም የተነሳ እግዚአብሔርን መፍራት መተው የለብንም። እግዚአብሔርን መፍራት ትተን ሰውን መፍራት ስንጀምር የምንጎዳው ራሳችንን ነው። ስለዚህ እግዚአብሔርን መፍራት ትተን ሰውን መፍራት የለብንም። ሰውን ስንፈራ ለክፋት ሀሳባቸው ስንገዛ የምንሸምተው በሽታ ነው። እግዚአብሔርን እንፍራ፣ ሰውን አንፍራ፣ ጤነኛም ሆነን እንኖር። ሰው ምን ይለኛል ብለን ራሳችንን አንጉዳ። ሰው ምን ይለኛል ብለን ሰብአዊ መብታችንን አንጣ። ከዚህ ጋር ተያይዞ ሰብአዊ መብት ማለት ደግሞ በህይወት የመኖር መብት፣ የነጻነት መብት፣ የመዘዋወር መብት፣ የስራና የደሞዝ መብት፣ የመማር መብት፣ ከአሰቃቂና ኢሰብአዊ አያያዝ ነጻ የመሆን መብት፣ ሀሳብን በነጻነት የመግለጽ መብት፣ የመምረጥና የመመረጥ መብት፣ የመደራጀትና በሰላም የመሰብሰብ መብት፣ የመስራት መብት፣ የንብረት ባለቤትነት መብት፣ ፍትሃዊ ክፍያ የማግኘት መብት፣ የጤና ጥበቃ መብት፣ የምግብና መጠለያ የማግኘት መብት እና አሁን ያልተጠቀሱትን ጭምር ማለት ነው። ሰዎች ለምን በሀዘን ውስጥ እንድንኖር ይናገራሉ? በሀዘን ውስጥ እንድንኖር የሚያናገራቸው አንደኛ ስኬታችንን አይተው ሊሆን ይችላል። ሁለተኛ ደግሞ ስኬታችንን ለራሳቸው ፈልገው ሊሆን ይችላል። በሶስተኛ ደረጃ ደግሞ የጨለማው ዓለም ገዢ ነው የሚያናገራቸው። በአራተኛ ደረጃ ለወገናቸው ለመጥቀም ነው። በአምስተኛ ደረጃ ወገናቸውን ለመጥቀም ነው ገዢ ወይም በአምስተኛ ደረጃ ገዢ ለመሆን ፈልገው ነው፣ ሊገዙን ፈልገው ነው። በስድስተኛ ደረጃ ደግሞ ራሳችንን አሳንሰን እንድናይና አንችልም እንድንል ነው፣ ተስፋ እንድንቆርጥ ነው። ሰባተኛ ደግሞ ሊበዛብዙ ነው። በጉዳይ ጅማሬያቸው ያደረጉት ነገር ግን እድሜያቸው እየገፋ ሲሄድ ወይም ልምድ ካካበቱ በኋላ ያን ያህል አስፈላጊ እንዳልነበረ የሚረዱት ነገር ምን እንደሆነ ሲጠየቁ የመለሱት መልስ ሌሎች ሰዎች ምን ያስባሉ ብሎ ከመጠን በላይ መጨነቅ ነው። ሌሎች ሰዎች እንዲሰማዎት የሚያደርጉትን ነገር ስለሱ ጉዳይ መጨነቅን ማቆም አስፈላጊ እንደሆነ ያሳስባሉ። አሁን ባላቸው እድሜ ላይ ሆነው ከበፊት የህይወት ልምዳቸው ባላደረኩት ብለው የሚቆጩበት ነገር ምን እንደሆነ ሲጠየቁ የሰጡት መልስ ሌሎች ሰዎች ምን ያስባሉ ብሎ ከመጠን በላይ መጨነቅን ያ እንደሚቆጫቸው ነው የተናገሩት። ሌሎች ሰዎች እንዲሰማዎት ስለሚያደርጉት ነገር መጨነቅን ማቆም ብለዋል።